ትራማዶል ትላንትና እንግዲህ ስለ ትራማዶል አንድ ቪዲዮ ሰርቼ ነበር። አብዛኞቻችሁ የትራማዶል ሱሰኛ እንደሆናችሁ ነግራችሁኛል። ትራማዶል ራስን እስከ ማጥፋት ድረስ የሚያስይዝ ነገር ነው። ዛሬ ግን አለማወቅ ስለማያድን አውቀን እንዳንጠቀም ወይም ደግሞ በሐኪም ትዕዛዝ ብቻ እንድንጠቀም፣ መቼ ነው የምንጠቀመው፣ መቼ ነው መጠቀም የሌለብን የሚለውን እናያለን። ነገ ማታ ማለት ነው እንዴት ነው ከትራማዶል ሱስ ነፃ የምንሆነው የሚለውን ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ትራማዶልን መቼ እንጠቀም ስንል በሶስት ነገሮች፣ አንደኛ በሐኪም ክትትል ስር ብቻ፣ ሁለተኛ በተሰጠን ዶዝ ብቻ፣ ሶስተኛ ለአጭር ጊዜ ብቻ ማለት ነው። ስለዚህ ትራማዶል ለምሳሌ ከመካከለኛ እስከ ከፍተኛ ያሉ ጉዳቶች ላይ አደጋ ሲደርስብን፣ ከሰርጀሪ በኋላ እንዲሁም ደግሞ ክሮኒክ የሆነ ባክ ፔን የጀርባ ህመም ካለብን፣ አንዳንዴ ደግሞ የነርቭ ችግሮች ሲኖሩብን መጠቀም እንችላለን። ግን ቅድም ባልናቸው በሶስቱ ክራይቴሪያዎች ማለት ነው። ሳይድ ኢፌክቱ ምንድነው ስንል ቀላል፣ ከባድና የረጅም ጊዜ ሳይድ ኢፌክቶች አሉት። ቀለል ያሉት ሳይድ ኢፌክቶቹ የመጀመሪያው ማቅለሽለሽ ነው፣ ማስመለስ ነው፣ እንዲሁም ማስቀመጥ ነው። ሆድ ድርቀት አለው፣ መጀዘብ አለው፣ እንቅልፍ ማለት አለው፣ እንዲሁም ደግሞ ዱካክ ስሜት መሰማት አለው። ከበድ ያሉትን ደግሞ ስናይ የደማችን መዛባት፣ የልብ ምታችን መዛባት ወይም ልባችን በፍጥነት የመምታት ነገር ይኖራል። ፋይናሊ እስከ ፌንት እስከ መስራት ድረስ ሊሆን ይችላል። እንዲሁም ደግሞ ራሳችን እስከ ማጥፋት ድረስ ሊሆን ይችላል ማለት ነው። አንዳንዴ ደግሞ የመንቀጥቀጥ ስሜቶች ሊኖሩ ይችላሉ። ያ ደግሞ ሱስ ውስጥ ከገባን በኋላ የሚመጣ ነው ማለት። ለረጅም ጊዜ ስንጠቀም አዲክሽን እና ዲፔንደንስ ነው የሚመጣው። ያለሱ ነገር መኖር እንዳንችል እንሆናለን፣ እሱን ካልወሰድን። እንዲሁም ደግሞ ከሚፈልገው በላይ እየጨመርን መውሰድ እንጀምራለን ማለት ነው። ስለዚህ ትራማዶልን ስንጠቀም በአግባቡና በጥንቃቄ መሆን አለበት። ሱስ ያለባችሁ ሰዎች ነገ እንዴት ነው ከሱሱ የምትወጡት የሚለውን ቪዲዮ እሰራላችኋለሁ። እንዲሁም ደግሞ በመጨረሻ ሐዋሳ የምትኖሩ ሰዎች ተስፋ ፋርማሲ የመጣችሁ የማማከር አገልግሎት ማግኘት ትችላላችሁ። ስለማንኛውም በሽታም ሆነ መድኃኒት ተስፋ ፋርማሲ ምርጫችን ነው።